ለፍቅር ወይዘሮ ሙሉነሽ ሰለሞንን እስከ በሩ እያወሩ ሸኝተውት ሲመለሱ እኔን አፈር በበላሁ አይ ወንድ ልጅ እኔን ይቸግረኝ ወንድ ልጅ አይጣ እያሉ ከልባቸው እያዘኑ ወደ ቤት ውስጥ ገቡ። ሂሩት ግን ተከትላቸው አልገባችም። ቁጭ እንዳለች በሆነ ሐሳብ ውስጥ ተጠምዳለች። ሰለሞን ተሸክሞ ባገኛት 50 ብር ለእናቱ ቀለል ያለ ምሳ ገዝቶላት ወደ ቤቱ ገባ። ሂሩትን ሲያያት የደነገጠው ድንጋጤ አሁንም አልለቀቀውም። ሲያስበው በድጋሚ ይደነግጣል። አንድ ቀን ምሽት ስራ ያደከመውን አካሉን ለማሳረፍ በጥድፊያ ወደ ቤቱ በመሄድ ላይ እያለ ሂሩትና የሴት ጓደኛዋ ትዕግስት ፊት ለፊት አገኙት። የልብሱ ቀዳዳ መሆን እና መቆሸሽ እንዲሁም ደግሞ የፀጉሩ መንጨብረር ያስፈራቸው ሂሩትና ጓደኛዋ ትዕግስት ያበደ ሰው መሰላቸው። በፍርሃት እየተንቀጠቀጡ ካለፉት በኋላ እብድ ነው ብላ ጠየቀቻት። ሂሩት ጓደኛዋን አዎ እብድ ነው መሰለኝ አለች ጓደኛዋ። በዚህ ሰዓት ሰለሞን ሰማቸውና ዘወር ብሎ ሊያናገራቸው ሲል እየጮሁ ይሮጡ ጀመር። በንዴት ቱግ አለና ሰለሞንም ያሯሩጣቸው ጀመር። አጣደፈና ጓደኛዋ ሮጣ ስታመልጥ ሂሩትን ያዛት። ሁለቱም ከላይ ይተነፍሳሉ። በጣም አሯሩጣው ነበር። ልታመልጥ ብትሞክርም አልተሳካላትም። ሁለት እጇን አጣምሮ ወደ እሷ ዙሮ ጮኸባት። ልብሱ የቆሸሸ ሁሉ እብድ ነው? ድህነት እብድ ያስብላል? ንገሪኝ እንጂ እያለ ቢጮህባትም መላ አካሏ እየተንቀጠቀጠ አይኑን እያየች ከማልቀስ ውጭ ምንም ልትመልስለት አልቻለችም። እንባዋን ካየ በኋላ ግን አሳዘነችውና ቁጡ ስሜቱ በርዶ በቆመችበት ጥሏት ሄደ። ሂሩት ይደበድበኛል ወይንም ደግሞ ይደፍረኛል ብላ ነበር የጠበቀችው። በዛ ላይ እብድ እንዳልነበረ አወቀች። በቆመችበት ከአይኗ እስኪጠፋ ተመለከተችው። እሱ ግን ወደ ቤቱ ከመጣደፍ ይልቅ አንዴም ዞሮ አላያትም ነበር። ከዛን ቀን ጀምሮ ሂሩት የሰለሞን አስፈሪ ጸጉር፣ እጇን አጣብቆ የያዛት ስሜታዊነቱ፣ ቁጡነቱ፣ ያሯሯጣት ከአይነ ህሊናዋ ጠፍቶ አያውቅም። ዛሬ ግን ሰለሞን ቤቷ ድረስ ቢመጣም ከመበቀል ይልቅ ለራበው ሆዱ ምግብ ሰጠችው። የሰለሞን ህይወት አሳዝኗታል። ሰሞኑን ደግሞ ሐሳቧን ሁሉ ሰለሞን ተቆጣጠረው። ብቻ ስለሱ ሁሌም ታስባለች። ሂሩት የ10ኛ ክፍል ተማሪ ስትሆን ገና የ18 ዓመት ልጅ ናት። መካከለኛ ቁመት ያላት ሲሆን የአይኖቿ ጎላ ጎላ ማለት፣ የከንፈሯ ልስላሴ፣ የሰውነቷ ጥራት፣ የአንገቷ ርዝማኔ ብቻ በውበቷ ልዩ የምትባል ሴት ናት። ገና በዚሁ እድሜዋ የገጿን አቦል የውበቷን አፍላ ለመቅመስ በከተማው ውስጥ የፍቅር ጥያቄ ያልጠየቃት ወንድ የለም ቢባል ማጋነን አይሆንም። ከተማሪ እስከ መምህር፣ ከቀን ሰራተኛ እስከ መንግስት ሰራተኛ፣ ከሌባ እስከ ፖሊስ የማይጠይቃት የለም ነበር። የሷ መልስ ግን አሁን ለማፍቀር ዝግጁ አይደለሁም ትላቸዋለች። ብዙ ቀንም ተማራ ታውቃለች። የቤቱ የመጨረሻ ልጅ ስትሆን ውጭ ሀገር በመማር ላይ የሚገኙ 2 ትላልቅ ወንድሞች አሏት። አባቷ አቶ መኮንን ነጋዴ ሲሆኑ በሀብት ደረጃ በከተማዋ ውስጥ የሚስተካከላቸው የለም። 3 ቪላ ቤትና 2 ሰፋፊ ሱቆች አሏቸው። አንዱ የመኪና መለዋወጫ ሱቅ ሲሆን
አንዱ ደግሞ የፈርኒቸር ሱቅ ነው። ነገር ግን በጸባያቸው ብዙም ከሰው ጋር የማይግባቡ ኮስታራ እንዲሁም ደግሞ በአካባቢው ክፉ ተብለው የሚታሙ ሰው ናቸው። ለሂሩት ልዩ ፍቅር ነው ያለው። ከሌሎቹ ልጆቹ እሷን ያስበልጣል፣ ይንከባከባታል፣ ስለ ህይወት ይመክራታል። ሁሌም አንድ ምክር አላቸው። ማንም ወንድ ውበትሽን አይቶ እንዲያፈቅርሽ አትፍቀጅለት። ምክንያቱም አንቺን ሳይሆን ውበትሽን ነው ያፈቀረው። ውበት ደግሞ ጤዛ ነው፣ ይረግፋል ይላት ነበር። ቆንጆ ስለመሆኗ እንኳን አባቷ ማንም አይጠራጠርም። ሂሩትም የአባቷ ነገር ብርቋን በጣም ትወደዋለች። በትምህርቷ ጎበዝ ስትሆን ትምህርት ቤቱ ከቤታቸው ብዙም ስለማይርቅ በእግሯ ነው የምትመላለሰው። አንድ ቀን ከትምህርት ቤት ስትመለስ ከጓደኞቿ ጋር ተለያይተው ወደ ቤቷ የሚወስደውን መንገድ ስትይዝ ጠብቆ እየሮጠ ተከተላት። ራቅ ብሎ ቆሞ ስለነበር ቤቷ ከመግባቷ በፊት ሊያናገራት ስለፈለገ በፍጥነት ነበር እየሮጠ የደረሰባት። አጠገቧ መድረሱን ሲያውቅ ቁና ቁና እየተነፈሰ ሂሩት ብሎ ተጣራ። ድንግጥ ብላ ስትዞር ሰለሞን ነበር። ዛሬም ፈርታዋለች፣ ግን እንደምንም ራሷን አደፋፍራ ቆማ ጠበቀችው። ፈገግ ብሎ አንዴ እሷን አንዴ ደግሞ መሬቱን እያየ ተጠጋት። እጁን ለሰላምታ ዘረጋላት። ስትፈራ ስትችር እጁን ጨበጠችውና ቶሎ ብላ ኤሌክትሪክ እንደጨበጠ እጁን ከእጇ መነጨቀችው። አንገቱን ቀብሮ እየተንተባተበ መናገር ጀመረ። ባለፈው ስለ ተፈጠረው ነገር ይቅርታ ልጠይቅሽ ነው የጠራሁሽ አላትና ቀና ብሎ ሲያያት ትኩረት ሰጥታ እያዳመጠችው እንደሆነ ሲያውቅ መናገሩን ቀጠለ። ማለት ማስደንገጥም ሆነ ማስፈራራት የለብኝም ነበር። በዛ ላይ ልክ ነበራችሁ፣ እብድ እመስላለሁ አላት። ተናግሮ ሲጨርስ ወደ መሬት የደፋውን ጭንቅላቱን ቀና አድርጎ ይቅርታዋን ለመቀበል ሲያያት እሷም ራሷን አቀርቅራለች። ሰለሞን ግራ ገባውና እጁን ትከሻዋ ላይ አድርጎ ቀና ሲያደርጋት ሎሚ በመሰለው ጉንጯ ላይ እንባዋ እየተንከባለለ ጡቷ ላይ ይንጠበጠብ ጀመር። ሰለሞን ይበልጥ ግራ ተጋብቶ ዛሬም ፈርታኝ ይሆን የምታለቅሰው ሲል አሰበ። ለምንድን ነው የምታለቅሽው አላት።